ያው ጥሩ ቆይታ ያደረግን ነው። እውነት ለመናገር በርካታ ሀሳቦችን አነሳን። ተመልካቾችም በርካታ እውቀት እንዳገኙ እምነት አለኝ። አሁንም ጨዋታችን እንደቀጠለ ነው። ዶክተር እስካሁን እንግዲህ ስለ ምርምር ስራዎች አወራን፣ ስለ እርሶ ባክግራውንድ አወራን። አሁን ደግሞ ይሄ ማነው ሱዳ የባህል ሕክምናና የእጽዋት ምርምር ማዕከል ምን አይነት ሕክምና ይሰጣል የሚለውን ለተመልካቾች ቢገልጹልን። እንግዲህ እስካሁን ድረስ የምንጠቀመው የነበረው ካዛንቺስ ክርስቲና ክሊኒክ በሚለው ነው። አሁን የመጣው የኮሪዶር እንትን ያው ሁላችንም ነው የመጣው፣ ለእኔ ብቻ አይደለም። እዛው ባለንበት ያው ቤቱ ስለፈረሰ ከዛ አሁን ወደ እንትን ቃሊቲ ወደዛ ነው እንትን የነበረ ሀሳባችን፣ ግን አልሆነም። ግን እዚህ አሁን ያለንበት ሲዳ እንትን ላይ አንደኛ ነገር እዚሁ ዱከም ላይ ነው እንትን ያለው። እኔም ደግሞ ከዚህ በፊት የዛሬ 20 ዓመት ከዱከም ጀምሮ እስከ ናዝሬት ድረስ ኦሮሚያ ክልል ላይ 19 ዓመት ስለሰራው ልምዱም ስላለኝ ከዚህም ደግሞ እንትን ስላለ፣ በተጨማሪ ግን እዚህ ላይ በጣም ትልቅ እንዲያው አስተዋጽኦ ያደረጉት እንትን አቶ ቦጋለ ተክለማርያም የሚባሉ ናቸው። አቶ ተክለማርያም ቦጋለ እሳቸው አሁን የሚኖሩት እንግሊዝ ሀገር ነው። እንግሊዝ ሀገር ሲኖሩ የዛን ጊዜ ጃንሆይ እንትን ያሏቸው ጊዜ እሳቸው የቤተ መንግስት ለልብሶችና ለእንትን ኃላፊ ነበሩ፣ ለአልባሳት ለአልጋ ወራሽና ለጃንሆይ ማለት ነው። እኔ ደግሞ የጡት ልጅ ስለነበርኩኝ እዛ ስለሚሄድ አገኛቸው ነበር። እሳቸውም ደግሞ እሸቱ ተክለማርያም፣ ሁለቱም እሸቱ ተክለማርያም ጃንሆይ ቤተ መንግስት ቤታቸው ሁሉ ገብቶ የተኙበት እንትን የሚል ነው። እዚህ ግን ልብስ ብቻ ነው የሚያቀብል። ሁለቱም ተክለማርያም ግን ወንድማማቾች አይደሉም፣ ግን እዛ ግን ወንድማማቾች ሆኑ። ገጠመኝ ነው። እንትና እሸቱ አሁንም አለ በህይወት እና ከ7 እድሜው ጀምሮ ነው የጀመረው እና እሳቸው በመሀል ወደዚህ መጥተው ነበር ወደ ኢትዮጵያ እና ክርስቲና ክሊኒክ ያንን ስንሰራ አዩና በጣም ጥሩ ነው፣ ጥሩ አስተዋጽኦ ነው ለህዝብ የምታደርገው አሉኝ። በዛን ጊዜ እንግዲህ የምናስከፍል የነበረው ምንድን ነው 200 ብር ለ10 ዓመት ነው እንትኑ ለካርድ ብቻ። ከዛ ደግሞ እንግዲህ በመቀባት ብቻ ነው። ማንኛውም በሽተኛ ይመጣል፣ ደሙ ይለካለታል። የሚያስፈልገው እንትን ካለ ስኳር ከሆነ ስኳር ይዞ ከመጣ ጥሩ ነው፣ ሄደህ አስመርምረና እንለዋለን፣ ያመጣል። ደም ግፊቱን ግን እኔ መለኪያ እንትን ስላለኝ ይለካና እንትን ላለው ይሄን መውሰድ አለብህ፣ ይሄን ማድረግ አለብህ እና ከዛ ለደም ግፊት የሚወስደው መድኃኒት ካለ ይሄን ትወስዳለህ። ግን ለሱ የሚረዳ እንትን ነው መቅመቆ ነው ብለን እንትን መቅመቆ ደግሞ በኢትዮጵያ ውስጥ በጣም የታወቀ እንትን ነው። አንደኛ ነገር ለደም ግፊትም ለስኳርም ይሆናል። ሁለተኛ ደግሞ ሽንት ደግሞ ይሸናል። ፕሮስቴት እንትኑ ፊኛ ከርጥ ደግሞ ያጠናል፣ እንትን ያጸዳዋል፣ ኩላሊትም ያጸዳል። እንግዲህ በዘመናዊ የሆነ እንደው ምንድነው የምንሰጠው? ለደም ግፊቱ እንሰጣለን፣ ለስኳር እንሰጣለን፣ ለሽንቱ ደግሞ እንሰጣለን እንዲያደርገው ማለት ነው። ይሄ ግን መቅመቆ ሁሉንም የያዘ ነገር ነው። ያሸናልም፣ ለስኳርም ይሆናል፣ ለደም ግፊት ያስተካክለዋል። ያጠፋዋል ማለት አይደለም፣ ግን ያስተካክለዋል። አሁን መቅመቆ ጎጃም፣ ጎንደር እና ጅማ ላይ በጣም ነው የሚጠቀሙት። ይልባቡር፣ ገምጎ ሁሉም ሰው ግን ለዚህ እባክህ ይሄን ውሰድ ይላል እንጂ በተጓዳኝ ይሄን ያመጣል ብታደርግ እንደዚህ የሚለው የላቸውም። በዘልማድ ነው የሚመጣው። እኛ ግን ያንን ነገር እናስተምራቸውና የሚጠቀሙት ደግሞ ስሩን ነው መቅመቆ ማለት ነው። መቅመቆ ለምሳሌ እሱን ይወሰዳል። እንትኑ እንደ ቀፎ ነው፣ ቀዳዳ ነው እንትኑ አገዳው። ያ ይወሰድና ይታጠብና እንትን አድርጎ ያንን እንደ ጎረድ አድርጎ እንደ ሻይ የሚጠላል፣ ከቡና ጋር ያርጓል፣ ከምግብ ጋር የማያደርጉበት ሁሉ ነገር ደግሞ በተማለ ደግሞ ይሄን ሰይጣን መንፈሱን ያርቃል፣ ያባርራል ይላሉ። እንግዲህ ይሄንን እምነት እንትን ማረጋገጥና ማየት አንችልም። ግን ያ በዘልማድ የመጣ ስለሆነ ደግሞ እንግዲህ አንድ ቦታ ላይ አንድ እንጋር እንግዲህ ሁሉ በሽታ ወደዛ እምነት ውስጥ ትገባለህ ማለት ነው። ገብቷል? እንግዲህ ይሄንን ደም ግፊት፣ ስኳር ምን እንትን ካለ መጣ ዶክተር ልክ ነው። አሁን ወደዛ እንጋ በሽታ ለደም ግፊት፣ ለእንደዚህ ስትሮክ አሁንና ደግሞ ሌሎችም ካሉ ለምሳሌ እንደ አስም ሌሎች በሽታዎችም ካሉ እዚህ የባህል ሕክምናና የእጽዋት ምርምር ላይ የሚሰጡ የህክምና አይነቶችን አሁን በደንብ እንዲገልጹልን ስለፈለኩኝ ነው። ስለዚህ አሁን ሌሎችን ገልጸዋል፣ ሌሎች የቀሩ ካሉ ደግሞ ቢገልጹልን ብዬ ነው። አብዛኛውን ጊዜ ለምሳሌ የጡንቻ መኮማተር ይመጣል፣ ስሊፕ ዲስክ ብሏቸው ይመጣሉ። ስሊፕ ዲስክ ተንሸራተተ እያሉ ነው። እኛ ደግሞ በዛ እንግዲህ ሊዛነፍ ነው እንጂ ሊንሸራተት አይችልም። በክሊኒክ ደረጃ ግን ምንድነው ስንማር ስሊፕ ዲስክ ነው የሚለው፣ ግን እኛን ተረጉምና ተንሸራቷል ነው የምንለው። መዛነፍ ነው ምንለው። እንደዚህ አድርጎ እንደዚህ በሚጫን ጊዜ በዚህ በኩል ያማዋል፣ በዛ በኩል እንትን ይልና ይላል። ግን የኛ ምንድነው ያ በመቀባት የሚያማውን ቦታ ላይ እዛ ላይ
ነው የምንቀባው እና ሞላ ሰውነቱን ይቀባል። ከዛ በኋላ ደግሞ ሁለት እጁና እግሩን ደግሞ ይዘፈዘፋል በእንትኑ ላይ። አሁን እዛ ላይ የምንጠቀመው ምንድነው? አቶችን እንጠቀማለን፣ ከሱረቱልት እንጠቀማለን፣ ሌሎችም እንትኖች እጽዋቶችን አንድ ጋር ነገርና እንደ ችፍርግ አይነቶቹን እነሱን እናፈላና ከዛ ለምሳሌ አንዱ ኩባያ እሱን አድርገን እንደሆነ 2 ኩባያ ደግሞ የፈላውን እንትን አድርገን በዛ በእግራቸው ላይ እንትን በሚል ጊዜ ከእግራቸው ላይ እና እጃችን ላይ የሁሉ የሰውነታችን ብልቶች ሁሉ እግራችንና እጃችን ላይ ያለ ምንድነው የሚሆነው? ያ የተቀበውት እንትን እግራቸው ላይ ያሉት በፎቶግራፉ በኋላ እናያለን። በሞላ በደንብ ቧንቧው በእንትኑ ያደርግና ወደ እንትኑ ይገባል አከርካሪው። ከዛ ወደ አንጎል ይገባና ከአንጎል እንደገና ደግሞ ወደ እንትን ይወርዳል ማለት ነው፣ ወደ ሰውነቱ ላይ። ግን እዛ ላይ የምጠነቀቀው ምንድነው? ሁልጊዜ ፓንክሪያስ ቆሽት ማለት ነው። የደም ግፊት ካለባቸው ስኳር ካለባቸው ያን ነገር በምንቀባበት ጊዜ በደም ቧንቧው በእንትኑ ስለሚሄድ ስኳሩ ከፍ ስለሚያደርገው፣ ምክንያቱም በእንትን ነው የሚሄደው በደም ቧንቧውና በዚህ ጊዜ ምንድነው አንጎሎ ላይ ይመጣል። ከአንጎል ሲወርድ ቆሽትን ያገኝና ኢንሱሊን እንዲያመርት ያደርገዋል። ያ ኢንሱሊን በሚያመርትበት ጊዜ የነበረው 220 ከሆነ 300 ይገባል። ስለዚህ ያንን ከ120 ወይም 130 በታች ካልሆነ እንትን አናደርግም። በዚህ ላይ እንግዲህ ቅድም እንዳልኩት ለምሳሌ አርማጎሳን እንጠቀማለን ለስኳር። በዚህ ላይ ደግሞ በሱ እንትን በሚያደርጉበት ጊዜ በዚህ በስኳር እንትኖቹ ከፍ ብሎ እንትን ሲያደርግ በዚህን ጊዜ ደግሞ የሚጠቀሙበትና ምን ማድረግ እንዳለባቸው ደግሞ እናሳያቸዋለን። አሁን እዛ ላይ ደግሞ ምንድነው እግራችን ላይ የሚገባው እዛ እንትን ላይ ደግሞ እንትኖች አሉ። ቅድም እንደተነጋገር አሞሌ ጨው ፕላስ እሱ 2 የሾርባ ማንኪያ በ2 ሊትር ይፈላና 2 እግራቸውና 2 እጃቸውን እንትን ያደርጋሉ። ያ እንትኑ ወደ እነሱ ይገባል ማለት ነው። ያ እንደዚህ በሚገባበትና አንዳንድ ጊዜ አዞር ምናምን እንትን ሲሉ ምንድነው የምናደርገው? በዚህ በእንትኑ ላይ እነሱ አብሽ አሁን እሱ ለስኳር በጣም ቆንጆ ነው። ግን የኛ ሰዎች ምንድነው የምናደርገው? አንደኛ በጥሬው እሱን እንወስድና በእንትን ላይ በምጣድ ላይ እንግዲህ ቆላ አድርጎ 1 ሻይ ማንኪያ ስኳር ለክቶ እሱን መውሰድ ነው። ማኘክ ምንም የሚያደርግ ያስተካክልለታል ማለት ነው ለስኳር። ያ እንግዲህ ምንድነው የሚያደርግ? በአንድ ጊዜ አይደለም የሚሆነው። አንድ ሰው ለምሳሌ ዳውንሂል ሜትፎርሚንን ከወሰደ ይሄንን ወዲያው እሱ ይተካዋል ማለት አይደለም። ግን እሱ የወሰደውን ቀስ እያለ ለምሳሌ እየቀነሰ ይሄዳል። በሳምንት ውስጥ ለምሳሌ ይጽፋል፣ ጠዋት ይሄን ያህል፣ ማታ ይሄን ያህል እንደዚህ እያደረገ። ግን ያችን ሁልጊዜ በኪሱ ይዛል። እጅ አሁን ያልኩን እንትኗል ማንችም አብሿል ያችን ያደርጋል። ሁለተኛ ነገር ደግሞ አብሹ ዱቄቱን 2 የሾርባ ማንኪያ በጎድጓዳ ሳህን እናደርግና በውሃ ይሸፈናል፣ ያድራል። ጠዋት ስንነሳ የኛ ሰው ምንድነው ስለማያውቀው ይደፋዋል። ያ ግን መድፋት ሳናጥልለን ምንድነው የሚሆነው? ያንን እንጠጣዋል። 4 ብርጭቆ ይወጣዋል ቤተሰብ ለምሳሌ ያንን ሲጠጣ ምንድነው ቫይረስና ባክቴሪያ ካለ እንትን ይላል፣ ያስተካክላል። ከሌለ ደግሞ ይከላከላል። እንዴት ነው? አብሽ ውሃው ራሱ ብቻ ይሄ በሳይንሱም ያለ ነው። ማንም ሰው ገብቶ እንትን ላይ ቢጠይቅ በላፕቶፕ ላይ እንትን ቢያደርግ አሁን ያልኩት ይደግምለታል ማለት ነው። ሌላው ደግሞ ምንድነው የሚቀረው? አብሹ ራሱ ይቀራል። ውሃ ጠብ እያደረግን እንመታዋለን። ጥሩ አድርገን እየመታ ነው እንትኑ ቦግ ሲል አይኑ በዛ ጊዜ ሎሚ እንወስድና በደንብ አጥበን እሱን ላይ እንጨምቀዋለን። 2 ሎሚ እዚህ 2 አሉሲን የሚባል ንጥረ ነገር ስላለው ምንድነው የሚያደርገው? የስኳር እንትኑን ደግሞ ያስተካክልለታል፣ ቫይረሱን ያስተካክላል። ሁለተኛ ደግሞ ያለውን እንትን ነገር ይከላከላል። ተመልከት እንግዲህ ምን ያህል አሁን እንግዲህ እንዳይሸት። ከዛ ደግሞ ጠዋት ለምሳሌ የስኳር በሽተኛ ወደ ቢሮ ከሚሄዱ በፊት ያችን 1 ብርጭቆ ከጠጣ ወይ ልጆቻቸው ያንን ብርጭቆ እስከ 8 ሰዓት ድረስ አይረባቸውም። ያ ነው እንግዲህ በሚራብበት ጊዜ ኢንሱሊን ሲያመርት የሚያቃጥለው ስለሌለ እንትን የሚያደርግ። ስለዚህ ያ የወሰነው አብሽ ምን ነው የሚያደርገው? ኢንሱሊኑን ኮንትሮል ያደርገዋል። ልክ ሲል እሱ አለ ይቀጥላል ማለት ነው። እና እየቀነሰ ያስተካክላል። ሲመጣ ደግሞ እንትን አድርጎ በዛ መውሰድ ነው። ይተካዋል ማለት ሳይሆን እንግዲህ ያንን ሜትፎርሚን ማልፎርሚን የሚወስድ ከሆነ 1 ወር ሊፈጅ ይችላል፣ 2 ወር ሊፈጅ ይችላል። ያንን እንትን ካደረገ በኋላ ምንድነው የሚያደርገው? ሁልጊዜ አብሽ ቢሮም ሲሄድ የትን ቦታ ሲሄድ በኪሱ በትንሽ እንትን ይዞ መሄድ አለበት። ደግሞ እነሱ ስለሚያውቁት ያችን ቶሎ ብሎ እንትን ማለት ነው። ከምናስተምራቸውና ከምንቀባቸው አንዱ ውጤታችን ይሄ ነው። ስኳር በዚህ ደረጃ አወራን። ሪም የሚባል አስም የሚባል በሽታም አለ። እዚህ ጋር ሳይሆን እንዴት ነው የምታደርጉት? ያን ለምሳሌ አሁን ብዙዎችን እኛ ከዛ ውጭ እንትን ከሆነ እጽዋቶቹ አሉ፣ በፎቶግራፍ እናሳያቸዋለን። የት እንዳለ ደግሞ እንዴት እንደሚያገኙት ደግሞ እነግራቸዋለን። ደግሞ እንዴት አድርገው ደግሞ እንደሚጠቀሙበት ነው እዛው ቁመን እናስተምራቸዋለን፣ እንጽፋለን። የኔ ዓላማ ምንድን ነው? ማንኛውም ሰው ለዚህ ነገር መስሰው ከረዳ በዛ 25 ሰው በ1 ወር ውስጥ ይረዳል ማለት ነው። ድሮ ወረቀቱን ነበር እያባዛው የምሰጣቸው፣ ግን ሳስበው
ወረቀቱ እኮ ጠፋብኝ ዶክተር፣ እንደው ምን ይሻላል ክርስቲና ልምጣው ይሉኛል። አይ በኋላ ምን አለ የሚሻለው ይሄን ምንድን ነው በሞባይላቸው እንትን እንዲያደርጉ ነው። ሞባይል ሁልጊዜ በኪሱ አለ፣ ካልጠፋበት አይጠፋም። ግን አይጠፋበትም። አንድ ቦታ ላይ ለምሳሌ ያችን እንትን ካወጣ ያ ለማን ይሰጠዋል? ለጓደኛው ይሰጣል። አጠቃቀሙን ሁሉን ነገር እና ፎቶግራፉም ካለው ይወስዳል። ከዚህ ላይ ፎቶግራፊን ይወስዳሉ። በፎቶግራፉ መሰረት ደግሞ ትምህርቱም አላቸው። ስለዚህ አንድ ቦታ ሲል ለምሳሌ ሰርግ ሊሆን ይችላል፣ ጨዋታ ሊሆን ይችላል፣ ወይ ብቻ ማህበራዊ እንትናቸው ላይ እንትን ሲሉ ኧረ ይኸውልህ እንዲያው ክብደት ለመቀነስ እኮ ይህችን ሰጥተው የነበረና ይኸውልህ ብሎ ያነባል። እስቲ አምጣ ይላል። እዛ እንግዲህ እዛው ቴብሉ ላይ 5 ሰው ካለ 3 ሰው ከወሰደ ሌላ ደግሞ ሰው ይወስዳል ማለት ነው። አሁን ለምሳሌ ለደም ግፊት ያንን መቅመቆ ስንል እና ስኳር ደግሞ አልማጉሳ ስንል ለክብደቱ ደግሞ 9 አይነት እንትኖች አሉ። እዛ ላይ የሚጠቀሙ ማር አለ፣ ነጭ ሽንኩርት አለ፣ እና አዝማሪ ነው፣ ሮዝማሪ አለ። ግን እዛ ላይ ትልቁ ጨዋታ የሚጫወተው እዚህ ላይ ከፖም የሚሰራው ቪኔግሬት ነው። ያኛው ቆምጣጤው ማለት ነው። እሱ ምንድን ነው የሚያደርገው? የፈለግነውን ነገር ርቦን ስንበላ ያ የፈለግንበት ቦታ ስንደርስ ያንትኑ ቆምጣጤው ከፖም የተሰራው ይገታዋል። ስለዚህ ሰውየው ምንድን ነው ሰውነቱ ላይ እንግዲህ ማር አለ፣ ገንቢ ነው። ነጭ ሽንኩርት እና ቀይ ሽንኩርት እነሱ ደግሞ አኒስን እንትን አላቸው። ሌሎቹ ደግሞ አሁን ያልኩ የዚህ እንትኑ ያንን ያደርጋል። ሌላው ደግሞ የሚወስዱት እንትኖች ከነሱ ጋር እንትን ስላሉ በእንደዚህ አይነት እና ክብደቱን እየቀነሰ እያየ። ስለዚህ የሪም አሲም ምናምን በሽታ የሚባሉት እነዚህ ከክብደት ጋር ምን ያገናኛቸዋል? ወይ እንግዲህ ራሱን የቻለ ነው። የሚመጣው እንግዲህ ከዩሪክ አሲድ ነው። የሰውነቱ እዚህ ላይ ደግሞ ትንሽ ጥንቃቄ ያስፈልገዋል። ብዙ እንጂ ትንሽ ሳይሆን። ዩሪክ አሲድ ኖርማሉ 7.1 ነው። ሌላው ግን ለምሳሌ ሄዶ ሲመረመር እዚህ ጉልበቱ ላይ ያብጣል፣ ይቀላል፣ ምን ይላል፣ ማሜ እየደረሽልኝ ልሞትልኝ ነው ምናምን ይላል። ግን ዩሪክ አሲድ ስትወስድ ላይ ስንት ነው? 3.7 ነው። እዚህ ላይ ምንድን ነው ሰውነታችን ያለው የመከላከያ አቅማቸው ስለቀነሰ ያንትን ህመሙ እዛ ላይ ይመጣል ማለት ነው። ስለዚህ ምንድን ነው እኛ የምናደርገው ያን ዩሪክ አሲድ እዛ ላይ እንትን ያለውን በሚቀባበት ጊዜ ከችፍርቅና ቱልት ላይ ያንትኑ እየቀነሰ ይሄድለታል። ህመሙን ደግሞ በጣም እንትን ያለ ይላል፣ ቢፈልግ ደግሞ ይቆረጥመዋል። እሱ ምንድን ነው እንደ ዲክሎፊነክ እና ባይሮ እንደዛ ነው እንትኖቹ የምናደርገው። እና ህብረተሰቡ 3 ቀን እንትን ካለ በኋላ ያማም እያለው ኖርማል በዚህ ነው። እና ራስን ቻል ነው የኔ ዓላማ እንጂ እንትኑ አይደለም። በጣም ጥሩ። አሁን ለምሳሌ በብዛት ሰው የሚታመመው ጉንፋን ህክምና፣ ጉንፋን እንዴት ይታከማል? ለምሳሌ በእኛ በዘልማ ለምሳሌ እንትን አለ፣ ለምሳሌ ጤና አዳም አለ፣ መቅመቁ አለ። ሁሉን ነገር ቀንጠስ አድርገው ያችን ይጠቀማሉ በእንትኑ ላይ። ለምሳሌ እንደ ማይግሬን ለምሳሌ የወሰድክ እንደሆነ የደም ዝውውሩ በጣም ሲከማችና እንትን ሲያደርግ በዛ ነው እየፈለጠ እንትን የሚያደርግ ነው። አሁን እሱ ለምሳሌ ምንድነው ካፌርጎት ነው የምንለው እኛ ለምሳሌ ለማይግሬን የምንሰጠው። ግን ካፌርጎት ከምን ነው የሚሰራው? ከቡናው ነው። እዚህ ላይ እንግዲህ 2 ነገሮች አሉ። ቁጢ ምንድነው የቡናው ቅጠል በሐረር ቋንቋ ቁጢ ነው የምንለው። ሌሎቹ አይጠቀሙበትም። እሱ ቁጢ አሁን ለምሳሌ ለብዙ ነገር ይሆናል። ህመም ይቀንሳል፣ ስኳሮቹን ያስተካክላል፣ የምንፈለገው ታችንን ጨጓራው እንትኖቹን የኩላሊት እንትኖቹን ይከላከላል። በዚህ ላይ እኛ አንድ ምንድነው የምናደርገው ያንን ቡናውን በጀበና የተፈላ ቡና ነው መሆን ያለበት። ምክንያቱም በጀበና ሲፈላ አንደኛ ጀበና ራሱ ከጭቃ ነው የሚሰራው አይደለም? ራሱ እጽዋት ነው፣ እሳቱም እጽዋት ነው፣ ቡናውም እጽዋት ነው። እዛ ላይ ያደርጋል። በዛ ይፈላና ያችን አድርጎ ፍንጃል ነው የምንለው በሐረር ቋንቋ። ያችን ላይ ሎሚ ይወስድና ጭምቅ አድርጎ ሲጠጣ የተሰበሰበውን እንትን የተዘጋውን ይከፍትለታል። እንደገና ደግሞ እንትን ካለ ያን እየከፈተለት እንትን ይላል ማለት ነው። ጦስኝ እዚህ ጋር ምን ያገናኛል? ጦስኝ ተጠቀሙ ይባላል እና ጦስኝ ደግሞ ራሱ በእንደዚህ አይነት ነው። ጨጓራችን እንትን ብሎ ያሁን ያልኩት ነገር ለሁሉ ለምሳሌ ለትኩሳት ይሆናል፣ ለራስ ምታት ነው፣ ለጨጓራ እሱ 1001 ነው። እጽዋቶች ገደብ የላቸውም። ምክንያቱም አሁን ሰሜን ደስ ጠይቀው ለዚህ ይሆናል። አሁን ጎንደርና ጎጃም አጠገብ ላጠገብ ነው አለ። እዚህኛው ለወገብ ብሎ እንደው ያ የለም ይሄ ለሆድ ቁርጠት ነው ይላል። ሌላ ምሳሌ ግራዋ፣ እኔ ስለ ግራዋ የተማርኩት እንትን ሱዳን ሀገር ማን ነው ናይጄሪያ የነበርኩኝ ጊዜ ነው። እና በዛን ጊዜ እነሱ ግራዋውን እንዳንድ እንትን ነው የሚጠቀሙበት። በጣም ኤክስፔንሲቭ ነው። እዛ ላይ ለምሳሌ የግራዋ እንትን ሰላጣ ስትጠይቅ ማለት ነው እሱ ለ24 አይነት በሽታ ይሆናል። ግራዋ ራሱ ለሆድ ቁርጠት ይሆናል፣ ለኩላሊት ይሆናል፣ ለወባ ይሆናል። ምንም አይሆነው ነገር ለሁሉ ነገር። የእኛ ግን ምንድን ነው የሚለኝ ኦጋ these people you are using it only to watch the things ይለኛል። እናንተን እንስራ ነው የምታጥቡበት፣ እኛ ግን እንጠቀማለን። በኋላ ሳስብ አሁን ሁልጊዜ ሰኞ ወባ መከላከያ እንወጣለን ኪኒን። እነሱ ግን ያችን ነው የሚበሉት።
የለም ይሄ ግራዋውን ቅጠሉን እንትን ያደርጉና ወይ እሱን እንደ ጁስ ይጠጡታል፣ ወይ እሱን አድርገው ከምግብ ጋር እንደ ሳላጣ አድርገው ይበሉታል እና ያ ይከላከላል እና እውነታቸውን ነው። በዛ አይነት ነው እና ብዙ እንትኖች እጽዋቶች አሁን በሄድክበትም ባለበትም ያ ህብረተሰብ እኛ ለእንትን ስንጠቀም እነሱ ለሌላ ነገር ይጠቀማሉ። እዚህ ጋር ደግሞ በጋጨት የሚባል ነገር አለ። ጥርሱን ሲያማው አሁን ጥርሱን ሲያማው ሰው ምንድነው ማድረግ ያለበት? እንደው ምሳሌ እዛ ላይ ነጭ ሽንኩርትና ዝንጅብል እነሱን ጨፍጨፍ ያደርግና እዛችን ላይ ይይዛል። ምን እንደሚሆነው ነጭ ሽንኩርቱ አኒስ የሚባል አንቲቢዮቲክ ነው። ግራዋው ደግሞ ያሞቅና እዛ ያሞቀሞቅና እንትንም ካለ ያፈርጥለታል። በደም ዝውውሩን ደግሞ ያስተካክላል። እና እሱ አሁን ለምሳሌ ለአስም እንጠቀምበታለን። ይሄ ግራዋውን ማነው ስሙ ይሄን ዝንጅብሉን፣ ነጭ ሽንኩርቱን፣ ቀይ ሽንኩርቱን በላሰሙ ይሄ ምንድነው ስሙ የወይራ ዘይት እነኝን ሁሉ አጠቃሉ ወደ 9 አይነቶች ናቸው እዛ ውስጥ እንትን ያሉት እና አዝማሪ ነው ለምሳሌ እዛ ውስጥ ይገባል። እንትን ብዙ አይነቶቹን ትቀላቀልና ያንን ራስህ ነው የምታሰበው። ግን አንዳንዱ ለምሳሌ ሳይነስ አለኝ ብሎ ካለ እኛ ጋር የምንሰጠው እንትን እንረጭለታለን። ግን እሱን የምናዘጋጀው ከነጭ ሽንኩርትና ከቱልትና ከዝንጅብል ነው። ያንን እንግዲህ ቤት አዘጋጅና እንደዚህ አድርግ ብለን ያንን እናሳያለን። እሱ ራሱ በዛ ደግሞ እንትን ያደርጋል። ያን ነጭ ሽንኩርትና ሁለቱን ድቁስ ያደርግና በትንሽ መያዣ ያደርጋል። ኦሊቭ ኦይል ቢፈልግ ዛች ያደርግና ዛች ላይ ያደርጋል። ግን እዚህ ቢያደርገው እዚህም ቢያደርገው እዚህ ጋር ይገናኝና ተመልሶ ያንን መፍትሄ ይሰጠዋል ማለት ነው። በጣም ጥሩ። እና ብዙ ሰው አሁን እኔ አንድ ያልገባኝ ነገር ይሄ ስለ ጉበት በሽታ የወፍ በሽታ ይባላል። አንዳንድ ቦታ ሰማው። ምንድን ነው አሁን የጉበት በሽታና የወፍ በሽታ ማለት ምን ማለት? በአካባቢው የወፍ በሽታ ይባላል። ለዛም ደግሞ መድኃኒት መፍትሄ አለው። በባህል ሕክምና ይሰጣሉ አንዳንድ ሰዎች እኔ አይቻለሁኝ። እና እርሶ እዚህ ጋር ምን ይላሉ እስኪ? እንግዲህ በእንደዚህ አይነት እንትኖችን መሞከር ይቻላል። እጽዋቶችን ብዙ ሰዎች አሉ የሚጠቀሙበት፣ ብዙ ሰዎች አሉ ይህን እንትን የሚያደርጉት። ነገር ግን በዘልማድ የመጣ ነው እንጂ በሳይንሱ ተጠንቶ ሄፓታይቲስ ኤ፣ ሄፓታይቲስ ቢ፣ ሄፓታይቲስ 5 አይነት ነው ያለው። በጣም ከባዱ ሄፓታይቲስ ቢ እና ሄፓታይቲስ ሲ ነው እና በዚህ እንትኑን አጥንተን ያን እንትን በምታደርግበት ጊዜ ሰርፌስ አንቲጀን አለ። ይሄ ነው እንግዲህ እኔን የሚረዳ። እኔ ዘመናዊውንም ስለማውቀው ይሄ ነገር ይሰራል አይሰራም፣ በመንግስት በኩል እንትን ካለ ይሄ ነው የሚጠቀሙት፣ በዛ ላይ ደግሞ ይሄን ነው የሚጠቀሙት ብዬ ያንን ነገር እንትን ከሆነ ወደ ምንድን ነው የምልከው? ወደ ዘመናዊ እንትን ነው ይሄን የምትወስድ እና ሐኪም ጋር ይሄን ያርገር ተጠቀም ነው። ይሄ በእጽዋት ላይ ደግሞ እሱን ደግሞ መስጠት ይቻላል። ነገር ግን ምንድን ነው እንትኑ ነው ገብቷል። የተጠና ሳይሆን በዘልማድ የመጣ ነው እና መፍራት ደግሞ ጉብዝና ነው። ምክንያቱም እኔ አንድ በሽተኛ ሲመጣ እንደ ራሴ ዘመድ እንደ ራሴ አድርጌ ነው እንጂ የምወስደው ለገንዘብ ብዬ አይደለም የምሰራው። ቅድም እንዳልኩ እንግዲህ ያለ ካርድ የሚያወጡት የዛን ያለው ሲቀቡ ደግሞ የሚከፍሉት 400 ብር ነው። 7 ቀን ነው። በ7 ቀን ውስጥ መፍትሄ አግኝተው ነው የሚሄዱት እና የዚህ ግን በውስጣዊ የሆኑት እንትኖች ግን ምርምርም ያስፈልገዋል። ፕላስ ደግሞ በተጓዳኝ ደግሞ ያን ከወሰደ ሌላ ችግር ቢያመጣስ? ዞሮ ዞሮ ግን አሁን ለዚህ ለጉበት በሽታ በባህላዊ ሕክምናም ይዳናል ማለት ነው። ልክ ነው። በጣም አለ መድኃኒቱ። ግን ይሄ ነው ብዬ ማለት አልችልም። እችላለሁ ግን ትንሽ ይከብዳል። እኔ አሁን ብናገር ለካ እንደዚህ ብለዋል ብሎ ሊጠቀሙበት ነው። ያ ተጠቅመው ደግሞ እንትን ካሉ ደግሞ ለእኔ ለራሴ ከሳይንሱ ጋር ተደባልቆ ያ ነገር ይሆናል እንትን ብሎ ለማለት ብዙ እንትኖች አሉ እና በጣም እንትን ነው። አሁን ለምሳሌ ስንፈተ ወሲብ ለዚህ ይሉሃል፣ ይህን ነገር እንሰጣለን ይሉሃል። በሌላ በኩል ደግሞ ቅድም እንዳልኩ በእንትኑ ላይ ይገኛል። አጭሮ ለምሳሌ በዚህ በስንፈተ ወሲብ ላይ የምንጠቀመው ለምሳሌ ቀላል የሆኑ እንትኖችን ናቸው እና አንደኛ ነገር የስንፈተ ወሲብ እዚህ ላይ ስንመጣ ሞራል ነካሃት በለኝ እንጂ እዚህ ላይ ነው እንግዲህ አሁን የመንፈስ ጨዋታ ከባህል እንትኖችም የተማርኩት። ሴት ባሏን በጣም ካፈቀረች እናንትን ክል ማሰሪያ ያደርጉበታል እሱ ሴት ጋር እንዳይሄድ፣ እሱ ደግሞ እሷ ሌላ ቦታ እንዳትሄድ ያው እዚህ ይሄድና እሷን ደግሞ ማሰሪያ ያደርጋል። አሁን እንግዲህ አስበው አንደኛ ይሄን ማድረጉ የእሷን ህሊናዋንና መብቷንና የተፈጥሮ እንትኗን ዘጋው ማለት ነው። እሷም እሱ ላይ ዘጋች ማለት። እዚህ ላይ ማን ነው ስህተት የሚሰራው? አሁን ያልኩ እነኝህ እንትኖቹ ናቸው። ይህን የሚሰሩ ሰዎች ለገንዘብ ብለው እንደዛ ያደርጋሉ። እንበል እግዚአብሔር አይበለውና ያ ሰውዬ ሲሞት እሷ እንደዛ ሆና ቀረች ማለት ነው። ወይም እሷ እንደዛ አድርጋበት እንትን ሲሆን በንዘንትን ያደርጋሉ። አንደኛ ቅድም እንዳልኩ ነው ባልና ሚስት የማይፋቀሩበት ገንዘብ እንዲባክን እንደዚህ ነገሮች የሚሰሩት። እኔ እዛ ሳስተምራቸው ባካችሁ ይሄንን አትስሩ፣ ህብረተሰቡ ይልቅ የተሻለ ነገር አስተምሩ። ይስቃሉ እነሱ። ምናል ዶክተር ገንዘብ እኮ ያጓጓል። አሁን ለምሳሌ 50 ሺህ ቢሰጠኝ ለምንም ቢለዋለሁ ይለኛል። እሱ ግድ የለም ኃላፊ ነው። ገንዘብ እኮ መስራት ይቻላል፣ እየተጠራቀመ ይመጣል ስላቸው እሺ እንግዲህ እንሞክራለን እና
ይሄ ነው የሚያሳሳቸው። እናንተ ቀደም ያልኩህ ይሄ ነው ይባክናል እንትን የሚለው እና ዶክተር እንግዲህ ይሄን ነገር እኮ እርሱን ደግሞ እናንተም ቀጥሎ ማርከሽ አሁን እዚህ ላይ እንበል እንግዲህ በዚህ አሁን ባልኩ አንድ ሰው ያጋጠመኝን ነው እና ብዙዎችም ደግሞ እኔ ጋር መጥተው እንትን ሲሉ ለምሳሌ አንተ ቢሮ ይኖርሃል፣ ሱቅ ይኖራል፣ ኃላፊ ነህ ወይም በዳኝነትም ትኖራለህ። እዛ ላይ ደንቃራ ያደረጉ ባህረን ቋንቋ ደንቃራ ነው የምንለው። ያንን ከረገጠ ያን ሰው ያ እዛ ያለው እንትን ያ ሰውዬ አፌክትድ ይሆናል፣ ይታመማል ወይ ይመለሳል ወይ እንትን ይሆናል። ስለዚህ ያ ማርከሻው ምንድነው? እንቧጮ ነው። ደንገጎ ይባላል ባህረር ቋንቋ። ያንን ነው ያ እንቧጮ። ለምሳሌ እዚህ ተክልኸው 2-3 ሜትር ሌሎች እጽዋት ቢኖር እነኛ እጽዋቶች አይበቅሉም፣ ይበቅላሉ፣ ነገር ግን ያጠፋቸዋል። ስለዚህ ምንድን ነው የምናደርገው እኛ? እኔም ማስተምራቸው እንደዚህ ያን ነገር ካገኛችሁ አትርገጡት፣ አትለፉት ነው የምላቸው። ያ ከኋላ እንትን ኑና ከዚህ ከእንቧጮ ተገጽላ ላይ አድርቃችሁ ዱቄት አድርጋችሁ በራሳችሁ ሽንት እዛ ላይ መሽናት ነው። ምንድን ነው የሚሆነው? አድራጊውም ተደራጊውም ከእሱ ጋር የነበሩት እንትኑን ያበላሽባቸው እነሱን። በዚህ ላይ ይረክሳል። ግን በምን ይታወቃል? ደንቃራ መሆኑ በምን ይታወቃል? እዛው ነው ታየዋለህ አይደለም? ለምሳሌ በፌስታል ያደርጋል። እዛ ላይ ግማሹ እንትን ምናምን ያደርጋል፣ እንቁላል ያደርጋል፣ ምን ያደርጋል፣ ምግብ ያደርጋል፣ ድመት ያደርጋል። ያው እንትኑ መንፈሱም ይታያል። ስለዚህ አንተ ማለፍ የለብህም፣ የሰራተኛ ማለፍ የለበት። ያንን ደግሞ መንገደኛ ሰው መሆን አለበት፣ የማያውቅ ሰው ያን አንስቶ ከግቢ ውጭ የሚጥለው እዛ እንትን የሆነ እንደሆነ በዛው በትኑ ስለተሰራ ያ ሰው ይታመማል። አውጣል መጣላት ምናምን ብዙ አይነት እና እንትኑ ማድረጉ ያውቁታል። ግን ያንን ነገር ለምሳሌ እዛ ስንማርና ድሬ ሆቴል ስነግራቸው አይ ዶክተር ሁሉም ጥሩ ነው፣ ነገር ግን እቺ ደንቃራዋን ግን ምን አለ ቢተዋት፣ እኔ አልተውም፣ እናንተም ራሳችሁ ወደ እኔ ኑ፣ ደግሞ ፈጣሪ እኮ ይታዘበናል። በዚህ ላይ ደግሞ እንዴት ነው ይላል። አሁን እዚህ ላይ አሁን እንግዲህ የምልህ ይሄ ነው። መዝሙረ ዳዊት ላይ 7 እና 8 ላይ ይህንን ካነበብክ ሁሉ ነገር ያ የምትሄድበት እንትን ከመውጣት በፊት ይሄን አንብብ ይልሃል። ከመሄድ በፊት ይሄን አድርግ። እንደዚህ ካጋጠመ ይሄን ለስንፈተ ወሲብ ሁሉ እንትን ላይ አለ፣ መዝሙረ ዳዊት ላይ አለ እንትን ቁጥሩ ላይ እና ያ እንግዲህ ወደፊት ራሱን እንትን ሳስተካከል ለህብረተሰቡ እለቀዋለሁ፣ አትመዋለሁ፣ ሁሉ ሰው በየቤቱ ያገኘዋል ማለት ነው። ዶክተር እዚህ ጋር የስንፈተ ወሲብ ስንል የሴት ወይም የወንድ ፍላጎት ማነስ እንዲሁም ደግሞ አንዳንድ ከኤነርጂ ጋር የሚያዝ ነገር ይመስለኛል እና ምናልባት አሁን እንዴት ነው የስንፈተ ወሲብ ማለት? አሁን ቅድም የተነጋገርነው ስለ መንፈሱ ብቻ ነው። የስንፈቱ ባል ለሚስት እንዴት ያደርጋል ነው። ስላስታወስከን በጣም አመሰግናል። በዚህ ላይ እንግዲህ ምንድነው የሚደረገው? ራሱ ለምሳሌ የደም ግፊት መድኃኒት ይወስዳል። ደም ግፊት ሲወስድ ይህን የጠበበውን እንዲያሰፋለት ነው። ያንን በሚያሰፋበት ጊዜ የእኛ ማለት ቴስቲስ እንትናችን የፍላጎታችን በግራና በቀኝ ያለው እንትናችን ምንድን ይሄ እንትኑ ቴስቲሱ ወይም ቆለጥ እንለዋለን በአማርኛ። የደም ዱክቱስ አፌረንትና ኤፈረንስም ይባላል። ያ ደግሞ በደንብ ይዘዋወራል። ግን ያንን የደም ግፊት በሚወስድበት ጊዜ ያ የደም ዝውውር የሚያደርገው ይሰፋል። በዚህን ጊዜ ምንድን ነው ምንየለት ነው የምንለው። ምንየለት በዚህን ጊዜ ባንዲራ አይቆምም፣ ይቀዘቅዛል። ገብተዋል። ይሄ አንዱ ነው። ለሱ እናደርጋለን። ሌላ ደግሞ ፕሮስቴት እንትን ይባላል። የእሱ ደግሞ ከእንትናችን በታል እሱን ደግሞ ያንን ከሰጠው እንትን ይላል። ይሄ እንግዲህ ቀደም ካልኩ ከመጥፎ መንፈስ ጋር አያይዘው ካላደረጉት ነው። ይሄ እንግዲህ ከደም ግፊት ጋር ከስኳር ጋር ከብዙ ጋር ከበሽታ ጋር ወይ ለምሳሌ የሚጥል በሽታ ያለው የአእምሮ እንትን ያለው ያ የሚወስዱት መድኃኒት በዚህ በእንትኑ ላይ አንዳንድ ጊዜ ችግር ይፈጥራል። ያንን ነው የምናስተካክለው። ደግሞ ያን ብናስተካክለው በጣም ቀላል